ሰላም ዛሬ ትልቅ ስህተት ሰርታለች። እሱም ደግሞ ጆሮ ላይ መዛቷ ነበር። እንግዲህ ጆሮን ያለበት ድረስ በመሄድ ዝታበታለች። እሱም ደግሞ ሀንዬን በድጋሚ እንደዚህ የምታስጨንቃት ከሆነ አለቅም፣ ፊት ለፊት እጋፈጥሃለሁኝ። ከዚህ በፊት ሀናን የምታስከፋት ከሆነ ሙሉ ቤተሰቡን አቃጥላችኋለሁ ብለህ ነበር። አሁን ደግሞ እኔ ነኝ እንደዛ ማደርገው፣ አጠፋሃለሁ ብላ ዛተችበት። ጆሮ እንግዲህ ለእነሱ ትልቅ ዋጋ ከፍሏል። ነገር ግን ሀብታም ሲጠግብ መከራ ነው። ሰላም እንግዲህ ጆሮ ያደረገላቸውን እንዲሁም ደግሞ ለወይዘሮ ሜላት ህይወት መትረፍ ምክንያቱ ከፈጣሪ በታች ጆሮ ቢሆንም ነገር ግን ሰላም ነገሩን ሁሉ እያበላሸችው ትገኛለች። እንግዲህ ሀና ከዚህ በፊት ጆሮ ጠርቷት እያደረገች ያለችውን ነገር አይኗን ገልጣ እንድታይ አድርጓታል። ምክንያቱም ቤተሰቦቿን ካገኘች በኋላ እነሱን እርግፍ አድርጋ እንዴቶቻቸው ነግሯት ነበር እና ሀና ደግሞ ራሷን ዞር ብላ ስታይ እውነትም ጆሮ ትክክል እንደሆነ ገብቷት ራሷን በጸጸት እየወቀሰች እያለቀሰች ነበር እና እሱም ደግሞ ትክክል ነው፣ አልተሳሳተም። ምክንያቱም ሀና ከዚህ በፊት ለእነሱ ሟች ነበረች። ምንም ነገር ሲናገሯቸው ከፊት ለፊት ሁና የምትጋፈጥላቸው እሷ ነበረች። ስለ አባቷ መጥፎ ነገር ሲወራ እንዲሁም ደግሞ ስለ ጆሮና ስለ ተምቹ። አሁን ግን ቢያንስ ጆሮና ተምቹ እንኳ ቢቀሩ ስለ አባቷ ምናልባት የወንጀል ተባባሪ ይሆናሉ ብለው ሲጠረጥሯቸውም እንኳን መልስ አትሰጥም። አሁን እንዳጠቃላይ ወደ ቤተሰቦቿ ሆናለች ማለት ነው። ሀና በስተመጨረሻም በፍቅር ወድቃለች። እሱም ደግሞ ከእዝራ ነው ማለት ነው። እንግዲህ እዝራ ከመጀመሪያው ቀን ጀምሮ እንደሚያፈቅራት እንደሚወዳት፣ ነገር ግን ደግሞ ቢቀርባትም ማጣት እንደማይፈልግ እንደሚያስፈራው፣ እሷን ማጣት እንደሚያስፈራው እና ከዚህ በፊት ሁላችንም እንደምናውቀው ሀናን ሁለተኛ ላናግርሽ አልፈልግም፣ አንቺን መራቅ ነው የምፈልገው፣ ምክንያቱም ራሴን አላምነውም፣ አንቺን ስለማፈቅርሽ ራሴን መጉዳት አልፈልግም፣ ስለዚህ እኔና አንቺ እዚህ ላይ ይበቃናል ብለዋት ተለይቷት ነበር። ነገር ግን ሰላም በማሌዳ እህቴን ለምንድን ነው የምታሰቃያት? ሀንቾን ለምንድን ነው የምታሰቃያት? ለምንድን ነው የምታፈቅራት ከሆነ በገጽ ነግራት ብላ ከጮኸችበትም በኋላ እዝራ አሁን ላይ ለሀና በድጋሚ አግኝቷት ለእሷ ፍቅር እንዳለው ወይም ደግሞ እንደሚያፈቅራት ሊገልጽላት ቀጠሮ ይዟል። ባዩሽ እንግዲህ ከእስር ቤት ወይም ደግሞ ከማረሚያ ቤት ልትወጣ ነው። ምክንያቱም ፖሊሶች በእሷ ላይ ምንም አይነት መረጃ የላቸውም። አንድ አለ የሚባለው መረጃ ወይዘሮ ሜላትን ስትመታት ያለበት ጠርሙስ ላይ የተገኘው አሻራ እንጂ ሌላ ምንም አይነት መረጃ እንደሌለባት እና እሱም ደግሞ ባዩሽ ተጠያቂ ከሆነች ከባዩሽ ጋር እኩል ሀናም ተጠያቂ እንደምትሆን ለወይዘሮ ሜላት ነገሯት። እንግዲህ ባዩሽ ብቻዋን አይደለችም፣ ከጀርባዋ ደግሞ ሌላ ሰውዬ አለ እና እሱ ነው የሚተባበራት። የወንጀሏ ተባባሪ እሱ ነው ማለት ነው። እሷ እስር ቤት ብትሆንም የሆነ ነገር ወንጀል መስራት በፈለግ እሱ ከውጭ ሆኖ እያስፈጸመላት ይገኛል ማለት ነው። እንግዲህ የእርግብ ጓደኛ ከማረሚያ ቤት ፖሊሶች ቤቷ ድረስ እርግብን ያለችበትን ታውቂያለሽ፣ ያለችበት ድረስ ጠቁሜን ውሰጅን ብለው ይዘዋት ሄደው ነበር ግን እድል አሁንም አምልጣለች ማለት ነው። እርግብ እንግዲህ ወደ ባህር ዳር መሄድ አለብኝ ብላ ከጓደኛዋ ብር ሰርቃ እንደወጣች በዛው የት እንዳለችም አይታወቅም። ይሄ ብቻ አይደለም፣ ተምቹም የዛኑ ቀን የጠፋ እስካሁን ድረስ የት እንዳለ አይታወቅም። ምናልባትም አብረውም ሊሆኑ ይችላሉ ሁለታቸው፣ ነገር ግን የት እንዳሉ ድራሻቸው አይታወቅም። አሁን ላይ ወይዘሮ ሜላት ባዩሽ ልትወጣ እንደሆነና ግዴታ ፖሊሶች በእሷ ላይ መረጃ ስለሌላቸው መልቀቅ እንዳለባቸው እና ያለምንም መረጃ ማረሚያ ቤት ስላቆዩት እነሱንም ተጠያቂ እንደሚያደርጋቸው ሲነግሯት ወይዘሮ ሜላት በጣም ተናደደች። እያንዳንዱን ነገር ነገረቻቸው። እናቴን እኮ ልትገልብኝ ነበረ፣ እንዲሁም ደግሞ እርግብን እዚህ ቤት ያመጣቻት ባዩሽ ናት። እርግጠኛ ሆኜ የምነግራችሁ ይሄን ሁሉ ነገር ባዩሽ እጇ አለበት። እርግብ ይሄን ሁሉ ነገር ብቻዋ ልታደርግ አትችልም፣ ምንም እንኳን ወንጀለኛ ብትሆንም፣ ነገር ግን ከዚህ ሁሉ ጀርባ የባዩሽ እጅ አለበት ብላ ወይዘሮ ሜላት ለፖሊሶቹ ብትነግራቸውም ፖሊሶች ደግሞ መረጃ ከሌለሽ ምንም ትርጉም የለውም እና ምናልባችም ባዩሽ ከእርማት እንደምትወጣ ነገሯት ማለት ነው። እና ሀና ደግሞ እንግዲህ ያው ጆሮ ያንን የባለፈውን ነገር ስለነገራት ተቀይረሻል፣ ቤተሰቦችን ካገኘሽ በኋላ ትተሽናል ስላላት አሁን ላይ በጣም ተጨናንቃለች። እንዲሁም ደግሞ
እዝራ ጋር ስለተቀራረቡ የእሱም ነገር ያጨናነቃት ይገኛልና ለእናቷ እያለቀሰች ነገረቻት። እማዬ እናንተን ካገኘው በኋላ አባቴን ትቼዋለሁ፣ እንዲሁም ደግሞ ተምቹንና ጆሮን ትቻችኋለሁ። እነሱ ለእኔ ብዙ ዋጋ ከፍለዋል። ስለዚህ ዛሬ ስህተቴን ቁልጭ አድርጎ ነግረውኛል። ስለዚህ አባዬ ልተዋል አልችልም፣ ከዚህ በላይ መሄድ ይኖርብኛል ብላ ነገረቻት እና እናቷም ደግሞ አረጋጋቻት እና ሀንዬ አንቺ እኮ እንደዚህ አይነት ልጅ አይደለሽም፣ አሁን ተረጋጊ፣ ግን ለማንኛውም ሂጂና አባትሽ ጋር ማደር ይኖርብሻል ብላ ላከቻት። ሀናም ደግሞ አባቷን ሄደችና እያለቀሰች ይቅርታ ጠየቀችው። አባዬ ይቅር በለኝ፣ በጣም እኮ እረስቻለሁ፣ ትቻለሁ እኮ ብቻ እንድትሆን አድርጋለሁ፣ ይቅር በለኝ ሳይታወቀኝ ትልቅ ጥፋት አጥፍቻለሁ ብላ አባቷን ይቅርታ ጠየቀቻቸው። እንግዲህ በስተመጨረሻም ያው ሰላምም የተፈጠረውን ነገር እናቷን ስጠይቃት ሀና ወደ አባቷ ቤት እንደሄደች እና እዛ እንደምታደር ነገረቻት እና ሰላም ደግሞ ሀናን ስለለመደቻት ካለ ሀና መተኛት አልችልም፣ ለእኔ በጣም ይከብደኛል፣ ለምንድን ነው አባቷ ጋር እንድትሄድ ያረግሻት እያለች እናቷን ትጠይቃታለች። ወይዘሮ ሜላትም እንግዲህ አባቷ ጋር መሄድ እንዳለባትና አቶ ኖላዊ ለሀና በጣም ትልቅ ዋጋ ስለከፈሉላት አባቷ መንከባከብ እንዳለባት ነገረቻት ለሰላምዬ። ሰላምም ያው የሀና መሄድ ባያስደስታትም ነገር ግን የተፈጠረውን ነገር እንዴት ሆኖ እንደዛ ልታስብ ቻለች ስትላት ጆሮን አግኝታው እንደተቀየረችባቸውና ቤተሰቦቿን ስላገኘች እነሱን ችላ እንዳለቻቸው ነግሯት በዛ በጣም ተጨናንቃለች። እንድትረጋጋ ብዬ ነው የላኳት ብላ ስትነግራት ሰላም የመጨረሻ ውሳኔዋ ጆሮ ላይ ደውላ እንዲገናኙ በማድረግ እንዲሁም ሁለተኛ ሀናን ቢያጨናንቃት ልታጠፋው እንደምትችልና በእህቷ ድርድር እንደማታውቅ ዛተችበት። ጆሮም በጣም ደንግጦ ነበር። ምክንያቱም ለሱ ይህ አይገባውም። ምናልባትም እኮ ያው ሀብታሞች አንዳንድ ጊዜ ምንም ዋጋ ቢከፍሉላቸው ዞሮ ማያ አንገት ስለሌላቸው ነው እንጂ የእናቷ በህይወት የመኖር ከፈጣሪ በታች የእሱ ጥረትም ነበረበት። ነገር ግን ዛሬ በጣም አዋርዳ ጮኸችበት። ሁለተኛ ሀንዬን ስታጨናንቃትና ስትረብሻት ህይወቷን ስትበጠበጥ ባይህ እኔን አያድርገኝ። ከዚህ በፊት የሆነ ነገር ተናግረህ ነበረ፣ ሀኒቾን ብታስከፋት ሙሉ ቤተሰቡን አቃጥሏለሁ ብለህ ነበር። አሁን ግን ደግሞ እኔ ነኝ አንተን ከዚህ ምድር ማጠፋ። በእህቴ ድርድር አላውቅም። ከሀና ህይወት ውጣ። አንተ የምትፈልገው ሀና እኛን እንድትርቅ ነው የምትፈልገው። ከኛ እንድትርቅ፣ ከኛ እንድትሸሽ፣ ብቻዋን ልታስቀራት ነው የፈለግከው አይደለ? በፍቅር ሰበብ አሳበህ እሷን ከኛ ለማራቅ ነው እቅድህ። ይሄ ደግሞ እቅድህ እኔ ሰላምዬ እያለሁኝ መቼም ቢሆን አይሳካልም። ስለዚህ ከሀና ራቅ ነው የምልህ ብላ ዛተችበት። ጆሮም በጣም ተናደደ፣ ተበሳጨ። እኔ ጆሮ ላይ ነው እንደዚህ የምጮኸው? እኔ ላይ ነው እንደዚህ የዛተችው? አይ እኔ ምን አደርጋለሁ? የሀና እህት ባትሆኝ ኖሮ አሳይሽ ነበር ምን እንደማደርግሽ። ግን ደግሞ የሀንች እህት ነሽ እያለ በተፈጠረው ነገር በጣም አዘነ። ምክንያቱም እንደዚህ ይናገሩኛል ብሎ አላሰበውም። እንግዲህ ወይዘሮ ሜላት ለጆሮ ስራ እያመቻቸችለት ነበረ። ድሮ እርግብ የምትሰራበት ሱቅ ለመቀጠር እና የተሻለ ስራ እንዲሰራ ልታደርገው ነበር። ነገር ግን ጆሮ ጓደኛዬ ተምቹ ጠፍቶብኛል፣ ከቻልሽ እሱን ፈልገሽ አግኝልኝ፣ ካልሆነ ግን ጓደኛዬ ጠፍቶ እሱን ሳላገኘው ለራሴ ህይወት አላስብም። በዚህ ሁኔታ እያለሁ ደግሞ ስራ ልሰራ አልችልም። እንደው እባክሽን አንድ ውለታ ዋይልኝ፣ ጓደኛዬን ፈልገሽ ካለበት አግኝልኝ ብሎ ለወይዘሮ ሜላት ነገራት። ወይዘሮ ሜላት ደግሞ ያላቸው ቅርርብና ያላቸው ወንድማዊ ፍቅር በጣም አስገረማትና ለእናንተ የቻልኩትን ያክል አደርጋለሁ፣ ግን እኮ ለምንድን ነው እንደዚህ የምትወደው? የስጋ ዘመድህ አይደለም ብላ ስጠይቀው ተምቹ ማለት ከስጋ ወንድም በላይ ነው፣ ለእኔ ያልሆነው ነገር የለም። እናም እሱ ችግር ውስጥ ሆኖ እኔ ልተው አልችልም። ብታይ እኮ እሱ በጣም ጥሩ ሰው ነው። አንቺ ራሱ የዛኔ ታመሽ በጣም ሲያስብልሽ ነበር እና ሆስፒታልም እየመጣ ሲጠይቅሽ ነበረ አላት። ወይዘሮ ሜላት ይሄን ማመን አልቻለችም። ምን እውነትን ነው እያልክ ያለው ነገር አለችው። አዎ እውነቴን ነው። ምክንያቱም አንቺን ደግሞ በጣም የሚወድብሽ ምክንያት ከዛ በፊት እርግብ ጋር ለእንግድነት እቤታችሁ ሲመጣ በጣም ጥሩ አድርገሽ ስላስተናገድሽው ጥሩ ሰው ናት እያለ ሁሌም ስምሽን ያነሳል እና በጣም ይወድሻል። እናም አንቺ ራስሽን ስተሽ ሆስፒታል በነበርሽበት ሰዓት እየመጣ የጠየቅሽ ነበር ብሎ ነገራት። እናም ይሄን ስሰማ ማመን አቃታትና ወይዘሮ ሜላት እሺ በቃ ችግር የለውም እኔ በቻልኩ ተረዳሃለሁ፣ ጓደኛን አፈላልግሃለሁ ብላ ቃል ገባችለት። እናም ተምቹ አሁን ላይ ያለበት የት እንዳለ አይታወቅም። ጆሮም
ስራው እሱን ማፈላለግ ብቻ ሆኗል። እንግዲህ ጆሮ ያው ሀናን ስላስከፋት አባቷም እንዲሁም ደግሞ ሰላምም ስለዛቱበት ያለው አማራጭ ሀና ጋር ደውሎ ተገናኝቶ ማውራት እንዳለባቸው ደውሎ በስልክ ማሳወቅ ነበረ። ከዛም ጆሮ ደወልና ላገኝሽ ፈልጋለሁ፣ ስለተፈጠረው ነገር ሁሉ ላወራሽ ፈልጋለሁ፣ ከትምህርት ስወጭ በር ላይ ጠብቅሽና እያወራን ወደ ቤት አብረን እንሄዳለን አላት። እንግዲህ ሀና ደግሞ እዝራም ቀጥሯታል። እዝራ ደግሞ ፍቅሩ እንደሚገልጽላት ቀጥሯት ነበረ እና ሁለቱ በአንድ ሲገናኙ እንግዲህ ምን እንደሚፈጠር አብረን የምናይ ይሆናል። ወደ ቤተሰቦቼ እንግዲህ ተወዳጁና ልብ አንጠልጣዩ ኖላዊ ድራማ እንደቀጠለ ይገኛል። ለዛሬው እዚህ ላይ ጨረስን። አመሰግናለሁ።